እንዴት ናችሁ? ደህና ናችሁ ሆይ? እንግዲህ for almost like አንድ ወር የሚሆን ጊዜ ዩቲዩብ ላይ ፖስት አድርጌ አላውቅም። እንደ ጀማሪ ዩቲዩበር እንኳን ኮንሲስታንት መሆን አልቻልኩምና ዛሬ እንግዲህ እንደምታዩት የተጀመረ ኮንተንት ነው ይዤላችሁ የመጣሁት። ኦሬዲ ፊቴን ሼቭ እያደረኩ ነበርና የተቀባሁት ኦይል በጣም አይኔን እያቃጠለኝ ነው። ሰው ቶሎ ለማለት ሞክራለሁኝ እና በዛሬው ቪዲዮ የምናየው እንዴት ነው የፊታችንን ፀጉር የምናነሳው እና የፊታችንን ፀጉር ማንሳት ለምን ይጠቅመናል፣ በምንድን ነው የምናነሳው፣ ምንድነው ማድረግ ያለብን ምናምን የሚሉትን ጥያቄዎች በደንብ አብረን እናያለን ማለት ነው። ግን አይኔ እየተቃጠለ ስለሆነ መጀመሪያ we'll do the shaving part ማለት ነው። እንግዲህ ፊታችሁን ሼቭ ከማድረጋችሁ በፊት ማድረግ የሌሉባችሁ ነገሮች አሉ። አንደኛ ነገር ደረቅ ፊታችሁን ሼቭ ማድረግ የለባችሁም እና ውሃ አርጋችሁም ሼቭ እንዳታረጉት መጠቀም ያለባችሁ ቤቢ ኦይል ካላችሁ ቤቢ ኦይል፣ ካልሆነ ቫዝሊን፣ ሞይስቸራይዘር፣ በቃ ኦይል ያለው ነገር በሙሉ መጠቀም ትችላላችሁ። ግን በደረቁ በፍጹም ፊታችሁን ማንሳት የለባችሁም። ሁለተኛ ነገር ደግሞ ለወንዶች የተዘጋጁ የፂም ማንሻዎች በፍጹም ፊታችሁን መንካት የለባችሁም። ፊት ሼቭ የሚደረገው ለፊት ተብለው የተዘጋጁ እንደነዚህ አይነት የፊት ሼቨሮች አሉ ማለት ነው። ለኛ ፊት ለሴት ፊት የተዘጋጁና እነዚህ ኮስሞቲክስ ቤት 50 ብር ናቸው። ከዛ አይበልጡም እርግጠኛ ነኝና እነሱን መጠቀም ትችላላችሁ። እኔ እንግዲህ ጀምሬዋለሁ እዚህ ጋር። ሌላ ማድረግ የሌለባችሁ ነገር ደግሞ ፊታችሁን በፈለጋችሁ ዳይሬክሽን እንደዚህ ምናምን ማንሳት የለባችሁም። የፊታችሁ ፀጉር መጀመሪያ እዩት፣ መስታወት ላይ ቀረብ አድርጋችሁ ወዴት ነው የሚያድገው? እንደዚህ ድፍት ብሎ ነው የሚያድገው? እንደዚህ ነው የሚያድገው? ወዴት ነው አቅጣጫ የሚለው ነገር ካየ አሁን የኔ እንደዚህ ነው የሚያድገው። ስለዚህ ሳነሳው ፊቴን እንደዚህ በደንብ ስትሬች አደረገውና ወደሚያድግበት አቅጣጫ ነው ሼቭ ማድረገው። አያችሁት? እንደዚህ ካረጋችሁ ተሳስታችሁ ፀጉራችሁ ውስጥ እንዳትገቡ፣ የግንባራችሁን ፓርት ደግሞ ቅንድባችሁን ጋር እንዳትደርሱ ቀስ ብላችሁ በጥንቃቄ እንደዚህ ወደታች እያደረጋችሁ ሼቭ ታደርጋላችሁ ማለት ነው። ስለዚህ ሙሉ ፊቴን ላንሳውና ፊታችሁን ሼቭ ማድረግ ምን አይነት ጥቅም እንዳለው ደግሞ እንነጋገራለን ማለት ነው። አውሲ ጋይስ እንግዲህ እዚህ ጋር እንደምታዩት ነው እዩት፣ ከፊቴ የወጣው ጉድ ዴድ ስኪን ፀጉሩ እዩት። ቅድም ካያችሁ ይመችኝ ፊቴ ትንሽ ቀላ ብሏል። አንደኛው ፊታችሁን ሼቭ የማድረግ ጥቅም ቀላላችሁ ነው። ምክንያቱም በጣም ብዙ ዴድ ስኪን ነው ከፊታችሁ ላይ የሚነሳው፣ ፀጉራችሁም ስለሚነሳ ምናምን ነገር ፊታችሁ ትንሽ ብራይትን ይሆናል። ነገር ሂፖራችሁ ክፍት አይሆንም ብዙ ጊዜና ፀጉራችሁ የፊታችሁ ሼቭ ሲደረግ ወደ ስኪናችሁ የምትጠቀሙ ፕሮዳክት በሙሉ ወደ ስኪናችሁ በደንብ ይገባል ማለት ነው። የዛን ሰዓት በጣም ብዙ ለውጥ ታያላችሁ። እሱ ለኔ ስለሰራልኝ። ሌላው ደግሞ ሜካፕ ስትቀቡ አክቹሊ አሁን እዚህ ጋር ነው ብዙ ሴት አሁን ፀጉር ያለው አይደለ? እና ሜካፕ ስንቀባ እዚህ ጋር በቃ ያስጠላል ሲታይ ራይት። እና ሜካፓችሁ በጣም ፍሎሌስ ሆኖ እንዲታይ ያደርገዋል። ፊታችሁ ብራይትን ይሆናል እና ይሄ ሁሉ ጥቅሞች አሉት። ስለዚህ የፊታችሁን ፀጉር በጥንቃቄ ከፊታችሁ ላይ ማንሳት አለባችሁ ማለት ነው። ይሄን ማድረግ የማትችሉ ከሆነ ግን ፌሻል የሚሰሩ ሰዎች they know how to remove የፊታችሁን ፀጉርና እዛ ሄዳችሁ ኢዚሊ ሪሙቭ ማስደረግ ትችላላችሁ ማለት ነው። እንግዲህ አጭርም ብትሆን አይ ገስ ትንሽ ሄልፕፉል ነው ብዬ አስባለሁ ይሄ ቪዲዮ። ሌላ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ ንገሩኝ። አይ ሆፕ ትወዱታላችሁ ብዬ አስባለሁ። እስከ ሳምንት ብል ደስ ይለኝ ነበር ግን አይ ዶንት ኖ ሁለተኛውን ቪዲዮ ደግሞ መቼ እንደምሰራ። ግን እስከ ሳምንት ሳምንት I love you guys, but የረሳሁት ነገር don't forget to like, subscribe, share, comment. Yeah.